ከባድ የሆነ የሆድ ቁርጠት እና የሆድ መነፋት በድንገተኛ ሁኔታ ሲከሰት የአንጀት መዘጋት ምልክት መሆኑን ሊሆን እንደሚችል ያውቃሉ? ስሜ ዶክተር ካሊድ አረቦ ይባላል። የጠቅላላ ቀዶ ሕክምና ስፔሻሊስት ነኝ በኢትዮ ጠቢብ ጠቅላላ ሆስፒታል። ዛሬ ስለ አንጀት መዘጋት ወይም ኢንተስታይናል ኦብስትራክሽን ስለምንለው እናወራለን። የአንጀት መዘጋት የምንለው ምግብ ከጨጓራችን አልፎ ወደ ታች የሚወርድበት የሰውነታችን ክፍል በተለያዩ አይነት ምክንያቶች በሚዘጋበት ጊዜ የሚፈጠር ችግር ነው። ይህ ችግር ሲፈጠር ድንገተኛ የሆነ ከባድ የሆድ መነፋት፣ የሆድ ቁርጠት፣ ተደጋጋሚ የሆነ ሐሞት የቀላቀለ ማስታወክ እንዲሁም ሰገራና አየርን መውጣት አለመቻል ሊያስከትል ይችላል። አብዛኛውን ጊዜ ይህ ችግር የሚከሰተው በድንገተኛ ሁኔታ ሲሆን በተወሰኑ ሁኔታዎች ግን ዘለግ ባለ ሁኔታ ረዘም ላለ ጊዜ ሊከሰት ይችላል። ይሄ ከፊል የአንጀት መዘጋት የምንለው ነው። የአንጀት መዘጋት ችግር የተለያዩ ምክንያቶች ሊኖሩት ይችላል። ይህም የአንጀት መታጠፍ፣ የአንጀት ጥበት፣ ከተለያዩ በሽታዎች ላይ ከአንጀት ቁስለት ችግር፣ ከቲቢ እንዲሁም አልፎ አልፎ የከፋ ችግር ሲሆን ከእጢዎችና ከካንሰር ጋር ተያያዥነት ባለው ሁኔታ የአንጀት መዘጋት ሊኖር ይችላል። ቅድም ከዘረዘርናቸው ምልክቶች በተለየ የአንጀት መዘጋቱ በተለየ ሁኔታ የትልቁ አንጀት ላይ ከተከሰተ እና ዘለግ ያለ ሁኔታ ላይ የሚቀርብ ከሆነ አልፎ አልፎ ከሰገራ ጋር ደም የመቀላቀል ወይም የሰገራ መጥቆርም ሊከሰት ይችላል። ስለዚህ የአንጀት መዘጋት በሚኖርበት ሰዓት የአንጀት መዘጋቱን ማከም እንዲሁም ደግሞ የመጣበትን ዋና ያመጣው ችግር እሱንም ማከም አስፈላጊ ሆኖ ይገኛል። ሰዎች ይህ ምልክት በሚኖራቸው ሰዓት ላይ በቶሎ የጤና ባለሙያ ምክርን ማሻት ይኖርባቸዋል። በተለየ ሁኔታ ከካንሰር ጋር ተያያዥነት ያለው የአንጀት መዘጋቶች ሲኖሩ ምልክቶቹ ለረጅም ጊዜ የሚቆዩ ሲሆን በተዛማጅነት ሰዎች የምግብ ፍላጎት ማጣት፣ ክብደት መቀነስ ይኖራቸዋል። እነዚህ ምልክቶች ያሉ ለረጅም ጊዜ ያለ ሕክምና መቆየት የበሽታውን ደረጃ ከፍ ወዳለ ደረጃ እንዲሁም በሕክምና ሙሉ ለሙሉ መዳን የሚችልበትንም ሂደት ሊያሳጣ ስለሚችል እንደዚህ አይነት ምልክቶች በእርሶ ወይም በቤተሰቦት ወይም በሚያውቁት ሰው ላይ ያዩ ከሆነ በቶሎ የጤና ባለሙያን እገዛ ወይም ምርመራ እንዲያገኝ መምራት ያስፈልጋል። አመሰግናለሁ።